ሰላም የዶክተር የስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? መጥቻለሁ ዛሬም እንደተለመደው ፏፈሽ ዘናፈታ ልንል መጥቻለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የደውል ምልክት ትመጣለች እሷን በመጫን እኔ ቪዲዮ በለቀቁ ቁጥር ኖቲፊኬሽን ይገባላችኋል። አብረን ማለት ነው እስከ መጨረሻው ከት በቃ ሐሳብ እንደሌለበት ሰው ችግር ጭንቀት እንደሌለበት ሰው ፈታ ዘና ነው የምንለው። እዚህ ቤት ሐሳብ ጭንቀት መጨነቅ አይሰራም ነው ማለት አይሰራም። በቃ መዝናናትና ፈታ ማለት ብቻ ነው። በቃ ዛሬም እንደተለመደው በጣም አዝናኝና አነጋጋሪ የሆኑ ቪዲዮዎችን ቀምሜ ከሽኜ ለእናንተ ፏፈሽ ጌጅ መጥቻለሁ እኮ ነው ማለት። አዎ እኔ ጎን ለጎን እናንተ ከፊት ለፊት አብረን ከት ነው የምንለው። ስለዚህ ዝግጁ ከሆናችሁ አዎ ዝግጁ ነን። እንጀምር በሉኝ። እንጀምር ወይ እንጀምር። እሺ ዳይ ወደ ቪዲዮ። ስማ ዳቦ ቤት ልከፍት ስለሆነ ለእህት ነገራት። እሺ መሸጥ ከፈለገች። ኧረ እባክህ የገብስ ነው የፍርኖ ዱቄት? እኔ እንጃ። የእሷ ምን አይነት ነው እንዴ? ያው እዚህ ድረስ የመጣሁት ሊሊን እንድትድሩኝ ፍቃዳችሁን ለመጠየቅ ነው። አንተ ያማል እንዴ? እኛ ፍቃዳችንን አንሰጥህም። ለምን? እኔና ሊሊ እኮ በጣም ነው የምንዋደደው። ለምንድን ነው ፍቃዳችሁን ማሰጥ? ሊሊ እኮ ሻችን ነች። እሺ ሚጢንስ? አንተ የድመቴን ስም አትጥራ። ኧረ ቻምፕ ዳርክ ሂውመር ሁሉ ጊዜ ዳርክ ሂውመር በቃ የሚፈጥረው ነገር ይመች። ለማንኛውም ቻሌንጅ አሸነፈ ነበር። ሱቁ ይሄ ነው። አዎ ይሄ ነው። ምንድነው የሱቁን ነጥብ 5 ሚሊዮን ያወጣል። ማናጀር ምን ከምት የሱቁን ነጥብ 5 ያወጣል። ምን ያክል የራስ 15 ብር ያወጣል እንዴ? ስክሪን ክፈት፣ በቃ ቪዲሜት ክፈት፣ ኢሞ ክፈት፣ ጎግል ክፈት፣ በቃ ዩቲዩብ ክፈት። ምንም በቃ ምንም የ1.5 ሚሊዮን ምንም አያወጣም። በቃ ምንም የሰማው ነገር የለም። አያወጣም። ይሄ በቃ እኔ አልሰማም፣ አልወስድም። ይሄን ምንድነው የ15 ብር ምንድነው የምትለፈልፈው? አያወጣም አልኩህ እኮ። ይሄን ውርስ የደሃ ቀብራራ ወደ ሰማይ አራት ነበር። አያቴ የደሃ ቅንጡ ያፏጫል በቂጡ ነበር። እውነቷን ነው። የዛ ልጅ ታሪክ ነው እንግዲህ ያ ሊስትሮ የሚጠርገው ሰምታችኋል ብዬ አስባለሁ። ቻሌንጅ ተሰጠውና ቻሌንጁ ሲሞላ የ1.5 ሚሊዮን ብር ቦንዳ ቤት ይሰጣል ተብሎ ቃል ተገባለት። ቻሌንጁ ሞላና ቦንዳ ቤት ሊሰጥ ሲል ባለሙያ አምጥቶ አስገምቶ አይ ይሄ 1.5 ሚሊዮን አይሞላ 300 ሺህ ነው ብሎ እየየ እሪ ያዙ ይልቀቁኝ እና እሱ ላይ ሙድ ለመያዝ የተሰራ ቪዲዮ ነው። የሚመቻቹ ጀግና ናቸው። የታባቱ ይገባዋል። ልጁ በስማም አዛ ነው በጣም ባረቄ ነው ደግሞ። አረ ምርጥ ጨዋታ ነው። ከዛ ከምግቡ ይሻላል፣ ያዝናናል። ይሄ ይመቻችሁ። የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይባ ገብቶ ነው እንዴ? ማዘሯ ምን ትሰራለሽ እዚህ? ዘመድ ጥየቃ የእንግዴ ልጅ። አረ ማዘሯ ምን እሺ እንዴ? ጭራሽ የርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኘህ አንተ አምቡላም። አረ ላይብረሪው ሞልቶብኝ እኮ ነው። አይሙላልህ። በዚህ እድሜ ያላባውን ያዘዝከ በእኛ እድሜ ደማው ልታዝነው አንተ ልምድ አዋላጅ። አረ ማዘሯ ከፍቶኝ እኮ ነው የምጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ ይሄ ቪዲዮ ስንት ላይ ከገባ ከቤት ትወጣልኛለህ የሚለውን ቻሌንጅ ልጀምረው እንዴ? ምርጥ ያላቦ ይላል። አስንዬ ትናንትና እኮ የ3 ቦኖስ አትከፍኝ እኮ ነው። አንተ ጫጩት ፊት ፈንግል አይወራም። ልክ ነህ። ችግር የለም ከዛሬ ጋር ከፍለዋለሁ። የሱም የትምህርት ቤቱ ክፍያ ነበር። ትምህርት ቤቱ እዚህ ከሆነ አብረን እንማራለን። እናትና ልጅ አንድ ቤት ደስ ይላል። የኔም ያለበዋ ላስሚዬ አንድ ያላበው እና ማዘር ምን ያርግ እሱ በእርሶ እኮ ነው በቃ ማፈስ ነው። ትምህርት የለም። እስኪ ለኔም አንድ ያላበው ሰብስክራይብ ፕሊዝ፣ ሰብስክራይብ ያረጋችሁ። ሰጦት ነው ይላል ጭራሽ ልብስ በስማ
ስጦታ ማለት ይሄ ነው። በቃ አላችሁ ስጦታ ድስት፣ መጥበሻ፣ ማንከሻሻ ይዛችሁ የምትመጡ አላችሁ። ይሄው ስጦታ ማለት እንዲህ ነው። እኔ ለወደፊት ለሰርጌ እንዲህ እንድታመጡልኝ ነው ይሄን ቪዲዮ ያመጣሁት። በቃ ይውልኝ በጋ ምላክ ይሄ ማንከሽከሻ ምናምን እንዳታመጡ። ደግሞ አለች የሆነች አልጋ ልብስ ለሁሉም ሰርግ ቤት የምትሄድ እሷን ደግሞ በተለይ እንዳታመጡ፣ እባካችሁ እንዳታመጡብኝ። በጋ ምላክ በቃ ስጦታ ይሄ ነው። ኧረ ስጦታ $፣ የት አካባቢ ይሁን እነሱ አካባቢ ሄጄ ላግባ እንዴ? አሰራሩን ልቀይረው እንዴ? ይሻለኛል። ተንኮሱ እንዴት ዋል? ልጅ ማማ አናግሪው። ልጅ በቃ ደህና ደረ እንዴ ምን ነው ብርቱካኑን አሰጣትም እንዴ? ነይ ኧረ ጨምርላት፣ ነገ ታለቅሳለች። ያጂ ልብስሽን እንደዚህ አድርጊ። ያጂ አዎ በደንብ ስጣት ተንኮሱ። ኧረ በቃ ያጂ በቃ እሺ አጨርስባት። እሺ ነገም ከመጣች የምር አዎ ይወሰዱ። ታዲያ ለምን ገዛ? በቃ ውሰዱት ሙሉ፣ ወይ ደግሞ ገዝተ ቀጥታ ለነሱ መስጠት ነው። እንደዚህ አይነት አከራዮች አሉ ባይዞይ እነሱ ማለት ነው። እነሱ ከናንተ የሆነ ነገር መጠየቅ ሲደብራቸው ልጅ ነው የሚልኩባችሁ። እዛ በቃ ኧረ ስጠው፣ ያለቅሳል ስጠው ነው የሚሉ። ሴት ሆናችሁ ያለፈው የህይወት ታሪኬ ላይ የቀለዳችሁ ህመሜን እያነሳችሁ እንደፈለጋችሁ የተሳለቃችሁ ሰዎች ይህን ጊዜ በጣም ነው የማልፈው። በእኔና በሞት መሀል አንድ እርምጃ ሲቀራለ መዝሙረኛው ዳዊት ንጉስ ከሆነ በኋላ ብዙ ፈተና ካለበት በኋላ እርግጥ ነው ማታ በመውለዴ ተጸጽቻለሁ፣ በመኖሬ ተጸጽቻለሁ፣ ሴት በመሆኔ ተጸጽቻለሁ፣ ኢትዮጵያ ውስጥ ሴት በመሆኔ ተጸጽቻለሁ። ሁሉም ነገር ከቪው አንጻር ከኮንተንት አንጻር መታየቱ እንዴት አንድ ሀገር የሃይማኖት የፍቅር የምትባል ሀገር እዚህ ፕላትፎርም ላይ ተሰብስበን የጭካኔን ጥግ አይቼበታለሁ። የሰው ልጅ ህሊናውን ጥሎ የማያውቀውን የሰው ታሪክ እያነሳ እንደፈለገ ሲናገር የሰው ቁስል ለመንካት የሰው ቁስል ለማድማት ምንም ሳይመስለው እንደፈለገ አፉን ሲያላቅቅ አይቼበታለሁ። ግን አብረን ደግሞ ይህን ቀን ነገ እናስታውሰዋለን። እግዚአብሔር እየወደኩ እየተነሳው እቀጥላለሁኝ፣ ያለቀስኩኝ እቀጥላለሁ፣ ተስፋ እየቆረጥኩኝ እቀጥላለሁኝ። ላሰባችሁልኝ በሙሉ አመሰግናለሁ። ለሰደባችሁኝ ደግሞ ከፍታዬ ላይ እንገናኛለን። አልገባኝም። የገባችሁ ነገር አለ? እኔ አልገባኝም። ምንም የተገለጠልኝ ነገር የለም። በሰሞኑ ግን የሆነ ነገር ስቶሪ ምናምን ስታረግ እንደነበረ እንደዚህ በወፍ በረር ሰምቻለሁ። ራሴ ላጠፋ ነው፣ መሄድ ይሻላል፣ ልጄኔና አንቺ ብንሞት ይሻላል ምናምን እያለች የተለያየ ስቶሪ ፖስት ስታረግ ነበር። ምናልባት በዛ ይሆናል ተሳለቁብኝ የምትለው፣ እርግጠኛ አይደለሁም። ግን ልክ አትመስለኝም። ሁኔታዋ ልክ አይመስልም አይደለ? አልቀሳለች ምናምን አይኗ። አረ የሳሚ እናት ምን ሆኑ? እርሶ እኮ መጫወት መደሰት ነው የሚያምርቦት እንዴ! አዝናኑን እንጂ እንደድሮ አጫውቱን እንጂ። በቃ እኮ ጭንቀት እኮ የትም እኮ ያለ ነው። በቃ እሷ ላሽ ብሎ መዝናና መፍታታት ነው የሚሻለው። የሳሚና እባክዎት ይመለሱ። አዎ ወደ ራስዎት ይመለሱ። የሚገርም እስኪ ምንድነው የተማረችው ዛሬ? ጉርምስና ከባድ ጉርምስና ለወንዶች ብዙ ነገር ይፈጠራል እና ፂም ይበቅላል ወንዶች ላይ። ሴቶች ላይ ደግሞ የወር አበባ ይበቅላል። የወር አበባ ይበቅላል። ምን አይነት አበባ ነው የወር አበባ የሚበቅለው? ከለሩ እንጃ አልነገረች፣ ግን የወር አበባ ይበቅላል። ነገ ጠይቅ እንደመጣ የወር አበባ ምንድን ነው? የወር አበባ እኔ እንዴት ነው ማስረዳ? አበባ ሲባል ነው የሚበቅል ነገር። ግን ምን ሆና ነው አስተማሪዋ ከለሩን ሳትናገር ያበባውን? ልክ አይደለችም። አይ ልጅነት እኮ በቃ ማርና ወተት ነው የሚባለው እኮ ለዚህ እኮ ነው። ገና አሁን ይጠይቅሻል። በቃ ከዚህ በኋላ የሚጠይቅሽ ጥያቄ ከባባድ ጥያቄ በቃ ገና አሁን ለካ እሷ 50ውን እየፈለቀቀ ነው።
አይ ማዘሮች ባይዘይ ማለት ነው። እናንተ የሆነ ነገር ስታደርጉ ከሰው ስትጣሉ የሆነ ቦታ በቃ ያውቃሉ፣ ሆዳቸው ይነግራቸዋል፣ በህልማቸው ያያሉ ምናምን በቃ አታመልጡም። እነሱ ቤት ሆነው ማለት ነው 24 ሰዓት ሴኩሪቲ ካሜራ አላቸው። በቃ ይከታተሏቸዋል፣ በሆነ በመንፈስ ይከታተሏቸዋል። ከሰው ስትጣሉ ወይ ደውላሉ ወይ መጡና ምን ሆነሃል ነው በቃ ምን ሆነሃል፣ ወዴ ተረብሿል፣ የሆነ ነገር ሆነ ምንድነው እንከ እኔ ግን ይገርመኛል በጣም የእናቶች ነገር። ዋው ወት አባት እንዴ አንተ ይሄን ፉጨት የት ነው ማቀው? ኧረ ይመችሽ። ኧረ አበጀሽ ወዴት እየሄድሽ ነው? ትምህርት ቤት ልመዘገብ። የክረምት ነው ይበቃ? ክረምትም ይበቃ። ቀን የማታ የማታም የቀን ወና በምን ጊዜ ልተኝ ነው? እንዴት ነቃሻ? 40 ዓመት ተኝቻለሁ፣ 41 ዓመት ነቅቻለሁ። ዋው በጣም ነቅተሻል። ማን ነው ነቅተዋል? ድሮ እንትን ነበረ፣ ምን ነበረ መሰረተ ትምህርት ነው ምናምን ብቻ እናቶች የሚማሩ ትምህርት ነበረ። እሱ ነው ትዝ ያለኝ። እናቶችና አባቶችን ሰብስበው ሲያስተምሯቸው እንደውም የሆነ ኮሜዲ ነበረ። እየተማሩ ጥያቄ አለኝ ይሉ ምንድነው እትዬ አስካለው ቤት ቡና ጠጥቼ ልምጣ ለቅሶ ደርሼ ልምጣ ምናምን ይላሉ እዛው ትምህርት ቤት እየተማሩ ማለት ነው። እነሱ ነው ትዝ ያለኝ። አገሩ ይናፈቀው ማን ነው? አገሩ ይናፈቀው አልናፈቃችሁ? ማርያምን እኔ ግን ናፍቆኛል። እኔ መመለስ ነው የምፈልገው ቶሎ። ወይኔ መልስ የለም። እግዚአብሔር ይስጣችሁ። አንቺ ትቀልጃለሽ፣ ቀልደኛ ነሽ። እኛም በግድ ነው ቁጭ ያልነው፣ አማራጭ አተን ነው ቁጭ ያልነው። ግን አገር ይናፍቃል። እውነት ለመናገር ከሀገር ስትወጡ አገር ይናፍቃል። እኔ ወጥቼ ባላቅም ማለት ግን ይናፍቃል። ዞሮ ግን አሁን ያለንበት ሲቹዌሽን ጥሩ ስላልሆነ እኛም ሁላችንም ብንወጣ ደስ ይለኛል። እውነት ለመናገር ነው ብላችሁ ጩጩ ጉምበስ እኔም ብጠይቂ ልመታሽ እችላለሁ። ውጪ ሆኜ መመለስ አልናፈቀህም ብትይኝ በቃ ሰየፍኩሽ ማለት ነው ወዲያው። እግሬን እሱ ጋር ይላል ደግሞ። እሱ ጋር ድሮ ትዝ ይለኛል ማዘር እያሸዋት እሸኝ እግሬን ትለኝና ሳሻት እሱ ጋር አባቱ ለማንኛውም አፍንጫን ያዝ እንዳይሸት ሰው በራሱ ይቀልዳል። ኧረ በእናትህ ሰውዬ ውጣ በለው። እኛ ራሳችን ለለቅ ነው ወጥሮን ሞትን እኮ 1 ሰዓት ሆኖ እኮ ምን ካንተ በላይ የሚቆያለ እንዴ? ጃንጆ አታቶታም እንደ ምንድነው እዚህ አዋልከኝ እኮ። ኦኬ ሽንት ቤት ነው። ስማ በ10 ብር እንደዚህ ዛጎና ላስተኛ እኮ አይደለ? ኧረ ዋደፍት ይፈታሉ። እሺ ብሎ ገባልህ። ግን ያ እባብ የሆነ አር ደግሞ እንደዚህ የሚፈጥነው እጁ ላይ ነው እንዴ? ይሄ ልጅ ራሱ ፍጥነቱ እኮ አይመቸኝም። ሚቆይ ልጅ ቆየ። አንተ ደግሞ ገና 2 ደቂቃ አይደል እንደ ከገባ ጃንጆ። A few moments later. ስማ ያንተም ዛሬ የሆነ አር እያራብን ነው አይደለ? ዛሬም ስማ ይሄ ደረቅ ብስኩት ከየት አግኝተህ እንደምትበላ አላውቅም። ትላለህ 40 ጊዜ የምታዋልድ እኮ ነው የሚመስለው ሽንት ቤት ውስጥ። እኔ እኮ ስማ ድንገት ቦምብ ብታራሳ ምን ይታወቃል? ቤቱን ልታጋየው ነው እንደ ምን እንደምትበላ ምን አውቃለሁ እኔ ጃንጆ። ሰው ያቶታም እንደ ምን አድርግ ነው የምትለው? ልጁ እኮ ራሱ ላይ ሊያራ እኮ ነው። ስማ ውስጥ ወርቀ ነው እንዴ? ስማ ሴራሚኩን ሰሞኑን ስለሰራን ድንገት ከገባክ ብዬ እኮ ነው፣ ለራስ ብዬ እኮ ነው። አልገባውም ይላል እንዴ ጃንጆ። በእናታችሁ ምን ይሻላል? ናውጣ እሺ አሁን ናውጣ ባኪ። መጣው ካልክ ራሱ ስንት ይው ስማ በ10 ብር አናኮንዳ የሆነ አራራክ አይደለ? ደሞ አደፋበትም እንደ መንገድ ይዘጋል እኮ። ስማ ሰው ሳይነስ ና አድፋበት። ኧረ ወንድሜ ተወኝ በእናትህ ተወኝ። ሮቶ ነው አቅም ብለህ እንደዚህ ድፋበት። ሮቶ ነው አስተኛበት።
ወይኔ ልጅ አስተኛ ያየውኝ ኢትዮጵያ ውስጥማ ሽንት ቤት አጠቃቀም በጣም ትልቅ ችግር አለ 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 አለ። የምሬን ነው የምላችሁ እንዴ። ሰው ያህል ነገር በቃ ለሲኖ ትራክት አቆም ያህል ነገር ነው እኮ አስቀምጠው አሻራ ጥለው ነው የሚወጡት። አሻራ በቃ ትዝ ይለኛል አንድ ጊዜ የበውቀቱ ስዩም ወግ ላይ አንዱ ነው አሉ እንደዚህ ሊጸዳዳ እየሄደ እዛ በኋላው ደግሞ አንዱ እየተከተለው ነው። ሽንት ቤቱን ገርበብ አድርጎ አይቶ ደንግጦ ሲወጣ ምን ነው ሰው አለ እንዴ ሲለው ኦልሞስት በለው የተቆለለውን አይቶ እኮ ኦልሞስት በለው በቃ ሰው ያህል ነው እያስቀመጡ የሚሉት። ደግሞ ያው ሁሉ እኮ ከየት እንደሚመጣ አንበላ ግን ዝብላሉ ከባድ እና እናስተካክል። እሷን ካያችኋት እናንተ ቤት መታ ልብስ ካጠበች፣ እሷን ካያችኋት እናንተ ቤት መታ እንጀራ ከጋገረች፣ እሷን ካያችኋት እናንተ ቤት መታ እንጨት ከፈለጠች እኔን ለማሳደግ ብላ ነው። እሺ በጣም ነው የምትወደኝ። እግዚአብሔር የረዳኝ ቀን የእሷ አምላክ የፈቀደ ቀን ማለት ነው የዓለምን ጥግ ነው ማሳያ። እሷ ማለት የኔ ዳይመንድ ናት። እኔን ለማሳደግ ጉልበቷን ሳሰስት እንደማገዶ የምታነድልኝ የኔ ወርቃማ ነው። እክሳታለሁ አንድ ቀን እንደማኮራት እርግጠኛ ነኝ። ይኸው ኡራኤል ዋው በጣም ነው ደስ የሚለው። እግዚአብሔር የልቦናና ያንደበተን ሰምቶ ያሳካል። እግዚአብሔር እናትን ለማስደሰት ይርዳህ። እናትን ለማስደሰት እግዚአብሔር ለዛ ክብር እሳቸውንም ያብቃቸው አንተውንም ያብቃ። አሜን በል። ደግሞ የእግረኛው የበይነ መረብ ሚዲያ ባለቤት የሆነው ተክለ ሃይማኖት አዳነ መታሰሩ ተሰማ። ግለሰቡ ትናንት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ በፖሊስ ቁጥጥር ስር መዋሉ የተሰማ ሲሆን የመታሰሩ ምክንያት ለጊዜው በግልጽ የታወቀ ነገር የለም። ተክለ ሃይማኖት ወይንም እግረኛው ሚዲያ ጉዳያቸው በሕግ እየታየ ያሉ ግለሰቦችን ጨምሮ ትኩረት ሳቢና ወቅታዊ አነጋጋሪ የሆኑ ጉዳዮችን የያዙ ግለሰቦችን ቃለ መጠይቅ በማድረግ ይታወቃል። ሀሳባችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰብ ሁኑ። እንግዲህ እግረኛው ሚዲያ ዋናው ባለቤትና መስራች እንደታሰረ ብዙ ዜናዎች እየሰማን ነው። ግን ለምን እንደታሰረ እስካሁን ግልጽ አይደለም። ምናልባት ደግሞ ግልጽ የሚሆን ከሆነ በቀጣይ ቪዲዮ ይዤላችሁ እመጣለሁ። ባለቤቴ ከቤት እንድወጣ አይፈልግም። ጓደኞች እንዳገኛቸው አይፈልግም። ቤተሰቦች ራሱ ባላገኛቸው ደስ ይለዋል። ምንም ለብሶ ልብስ ራሱ እሱ ነው የሚመርጥልኝ። ኦ ማይ ጋድ ታድለሽ። ምን ማለት ነው? ተከታተል። ምን ማለት በጣም ፕሮቴክቲቭ ነው። ማንም እንዳይበት እንዲነካበት አይፈልግም ማለት ነው። አዲሱ ቦይፍሬንድ ምንም ብር የለውም። ብር ማውጣት አይወድም። ስራ የለውም። ቤት ተቀምጦ ነው የሚውለው። ደስ ነው ታራሱ እኔ ምን ከፍለው ገርል ምን ማለት ነው? ታውቂያለሽ? ካጠገቡ ሆነሽ መከታተል አለብሽ። ነገ ሊለወጥ ይችላል። ነገ ሰቱ ሊለወጥ ይችላል። ፎሎስ ደግሞ ሜቢስ ደብቆስ ቢሆንስ? አይ ኖ ሚሊዮነር ሆኖ ቢሆንስ? አይ your future is bright girl። ዳኒ ባለፈው ሳምንት ደብድቦኝ ተጣልተናል ነበር። ከዛ ትላንትና ማታ ደውሎ ይቅርታ አድርግልኝ አብረን እንመለሳለን። ይሄ ማለት ምን ማለት እንደሆነ ታውቂያለሽ? ምን ማለት ነው? ካላንቺ መኖር አይችልም ማለት ባለቤቴ ሁሌ ከሴቶች ጋር ያዋለው ቺት ያደርግብኛል። ሰክሮ ሲመጣ ደግሞ እንደማይፈልገኝና ፍቺ እንደሚፈልግ ሁሌ ነው የሚነግረኝ። ገርል ምን ማድረግ እንዳለብሽ ታውቂያለሽ? ውለጅለት። ወንዶች ልጅ ሲያዩ ኮምተር ብሎ ቤታቸው ውስጥ የሚቀመጡት አይኑ እያሰብኩ ነው። አይኑ ገነቢያ ማሚ አም ገነቢያ ሬድ ፍላግ ባይዜ ሬድ ፍላጎች አሉ። በሪሌሽንሺፕ ውስጥም በትዳር ውስጥም ሬድ ፍላጎች አሉ። እነዛ ሬድ ፍላጎች እየታለፉ ከሄዱ ልክ እንደዚህ ነው የሚሆነውና ሬድ ፍላጎች ካሉ ቁጭ ብሎ መነጋገር ተገቢ ነው ብዬ አስባለሁ። በሪሌሽንሺፕ ሬድ ፍላግ መጥፎ ነገር ነው። አረ ብሽራዘሮች አረ ያላችሁ አንጣልጣል። አረ ወፍ የለኝም እንዴ ምን ሆነ ነው? ምን ፈልጋል? አሺ በቃ ተመርቂ ወፍ የለችም። ተፍተፍ አልኩ ዝምዱላ ምናምን ሻድ በዛ ለመቀጠር ወፍ የለችም። ጅጋር ምንድን ያልካ? አረ ምንም አልገባኝ። እሱማ ሚሊያው ተመርቂ ስራ አጥቼ ስንት ዓመት አለኝ። ገንዘብ የለኝም ቸግሮኛል። ወይ ታሻግረው ነው እንዴ? ማሻወኩኝ ነው እንዴ? አረ አይዞህ እሺ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ተፍ በል በቃ። በተመረከበት ብቻ እኮ አይደለም የምትሰራው። ተፍ በል በቃ። እግዚአብሔር ይስጥልን። ዘፈኑ አሁን ገና ቦታውን አገኘ። አወቃችሁት ይሄን ትሬንድ? በስመ አብ። አረ ድንጋይ ነገር ያዢ። እንደዚህ በጎንማ ጭራሽ አትታይም እናንተ ስያፍ በላ አርግ። ለማንኛውም አወቃችኋት? በስማም ውበት። ኧረ እንዴት ነው የምታምረው! በስማም
አወቃችኋት? እቺ ልጅ በጣም መነጋገሪያ ነበረች። እስኪ ማን እንደሆነች ላሳያችሁ። ከአንድ ሰሞን የሚዲያ ሁካታ በኋላ ጠፍታ የነበረችው ኤልዛቤት ደስታ አዲስ የሞዴሊንግ ስራ መጀመሯ ተነገረ። በተፈጥሮ ውበቷ በሞገሷና በልዩ ድምቀቷ የማህበራዊ ሚዲያ ተጠቃሚዎችን ትኩረት ስባ የነበረችው ኤልዛቤት ደስታ አሁን ደግሞ የፕሮፌሽናል ብራንድ ሞዴሊንግ ስራዋን በይፋ መጀመሯ ተነግሯል። ከእርሻ ስራ እስከ ዓለም አቀፍ እውቅና የዘለቀው የእርሷ ጉዞ የኢትዮጵያውያን ተፈጥሮ ውበት ማሳያም ሆናለች። ስለዚህች ልጅ ስታስቡ ምን ይሰማችኋል? ሀሳባችሁን ኮመንት። ዋው የሚገርም ውበት። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ነው የምታምረው። በቃ ለሞዴልነት የተፈጠረች ደስ ስትል። በስመ አብ ያሁን የሚያርግልሽ ይሳካልሽ። አቦ በጥርሷ ንብላበት በአይኗን ትቀስበት በጣቷ ታጉርሰ እንዷን ልረፍበት። እንግዲህ ቅድስት ታውቃታላችሁ። የአገው ብሔረሰብ የባህል አምባሳደር ነች። ሰሞኑን በጣም መነጋገሪያ ሆናለች ሶሻል ሚዲያው ላይ። ምንድነው መነጋገሪያ ያረጋት? ያው ያለው ነገር እስኪ አብረን እንየው። ከእግሯ ጥፍር እስከ እጇ ጥፍር ወርቅ ግጥም ስታረግ ጠርጥረናል እኮ ጋይስ። ሹገር እንዳለ ጠርጥረን ነበረ። እሱ እኔ ብና ጓደኛዬ አምተናት ነበረ ጋይስ። አማናት ለስለስ አረግናት። እንግዲህ የራሷ ጉዳይ ማስታወቂያ እየሰራች ነው። ደግሞ ከኛ ሰውዬ ጋራ ደግሞ አሸሸ ብላ ነበር አሉ። ስም አልጠራም፣ የኛን ሰው ማለት ነው። ይህ ሰውዬ ግን ኦሮሞማ ናቸው አሉ። አባባ ኦሮሞማ ናቸው አሉ። መቼም ተኛ ዘር እንደዚህ አይነት አይወጣ ጋይስ። እሽን ሰዊ ማድሪሌ መኒ ኢዝ ፓወር። እውነትም መኒ ኢዝ ፓወር። አይ እኔ ግን ግርም የሚለኝ ነገር ምንድነው ኢትዮጵያ ውስጥ እንደዚህ አይነት ቆንጆ ሴት ከተገኘች ራሷ ቆንጆ እንደሆነች ካወቀ ታርጌቱ ምንድነው? ሀብታም መጥበስ፣ ሀብታም መሆን፣ ከዛ ከሀብታም መፋታት፣ አንድ ወልዶ ወይ ሁለት ወልዶ ሲንግል ማም መሆን። ይሄ ነው አሰራሩ ኢትዮጵያ ውስጥ ያለው። የሴኔጋል በረኛ የመሰለ ሰበ ይዛ ስሟን ጥቀሱልኝ ማን እንደሆነች። እኔም ስማቸውን እንኳን አላውቀውም። አንድ ቆንጅዬ ልጅ አንድ የሴኔጋል በረኛ ይዛ ጠቆር ያለ ሰውዬ ወፈር ያለ ቦርጩ ዘርጠጥ ያለ ቅድስት። ምን ነው ሴቶቹ ግን እንዲያው በእኔያውን በዚህ ሀሳብ ማተስማሙ ልትኖሩ ትችላላችሁ። ምን ነው ሴቶቹ ግን እንዲቀጥል ያረጋችሁ? ወጠምሻ የሆነ እንዲ ደረቱን ንፍትፍት ያደረገ ቆንጅዬ ወንድ ጠብሳ ማለት ነው። እችን የመሰለች ልጅ የእንጀራ ቂጥ አሻሮ ማሰሻ ከምትመስል አሻሮ የመሰለውን ጠብሳ ኬክ መስላ ብትኖር አይሻላትም ወይ? ምኞታችሁ ለምን እንዲቀጥል ደጋ ደረሽ ቅድስት? ወይ ጉድ! ኢትዮጵያ ውስጥ የሚሰማው ነገር እኮ ከባድ እኮ ነው በጣም። በዚህ ሰሞን በማህበራዊ ሚዲያ አውታሮችና በዲጂታል መድረኮች ላይ ከፍተኛ መነጋገሪያነትንና ውዝግብን ከጫሩት ጉዳዮች መካከል የቅድስት ብርሃኑ አዲስ ጓደኛ ሆኖ ብቅ ያለው የባምላክ ይላቅ ነገር ነው። ይህ ሰውዬ ግን ኦሮሞማ ናቸው አሉ። አባባ ኦሮሞማ ናቸው አሉ። መቼም ተኛ ዘር እንደዚህ አይነት አይወጣ ጋይስ። ይህ ሰው እንደሚባለው ኦሮሞ አይደለም፣ እንደሚቀለድበትም ተራሰው አይደለም። እንዲሁ በፍቅር ማማለል ብቻ ቅድስት ብርሃኑን ያገኛት ሰው አይደለም። በአምላክ ይላቅ ከሚባለው ሰው ጀርባ እጅግ ውስብስብ መረብ አለ። የዚያን መረብ ማንነትና የሰውየውን ጥልቅ ማንነት በዚህ ዝግጅት እናወጋችኋለን። በአምላክ ይላቅ ከጎጃሙ ባለሀብት ከትልቅ ሰው ገዳሙ ጋር ያለው ግንኙነት ምንድን ነው? በአጠቃላይ ከጎጃም ባለሀብቶች ቡድን ጋር ያለው ያልተነገረ ምስጢርስ ምን ይመስላል? ከፋኖ ኃይሎች መሪዎች ጋር ያለው ግንኙነትስ እስከየት ነው? ከዚህም ባሻገር ከመንግስት ሰዎች መካከል ማንን ይዟል? እንዲህ ያሉና ሌሎች በውስብስብ ሴራዎች የተጠመቁ ጉዳዮችን በዚህ ዝግጅት አብረን ስንቆይ ትሰማላችሁ። በዚህ ሰሞን ከአገው ምድር ከፈለቀችው ቅድስት ብርሃኑ ከተባለችው ቆንጆ ጋር አዲስ ነገር ጀምሯል ተብሎ ስሙ በማህበራዊ ሚዲያ ትስስር ገጾች የሚናኘው ጎጃሜ ከወራት በፊት ጎጃሜ ተብዬ የተባለው የባምላክ ጌትነት ዘፈን ውስጥ ባምላክዬ ይላቅ አጅር በማተቡ ተብሎ የተሞካሸው ነው። በዚያ የባለ ሀብቷ ትልቅ ሰው ገዳሙ ስምና የቤተሰቧ ምርጥነት በተሰበከበት ሙዚቃ ውስጥ የዚህ ሰው ሚና ከፍተኛ ነበረ ይባላል። የዚህን ግለሰብ ትክክለኛ ማንነት፣ የሀብት ምንጭና ማህበራዊ አውታሮች ስንመረምር ጉዳዩ ከቀላል የግል ግንኙነት የዘለለ የብዙዎችን ትኩረት የሳበው ውስብስብ የኢኮኖሚና የፖለቲካ ቁርኝቶችን የያዘ ሆኖ እናገኘዋለን። ሙሉ ስሙ ባምላክ ይላቅ የሚባለው ይህ ግለሰብ መነሻውን ከጎጃም ደጋዳሞት ከአረፋ መድኃኔዓለም ቀበሌ በተለይም ጨርጨር ከተባለ ጎጥ ያደርጋል። እድሜውን በግምት 55 ዓመት ገደማ እንደሚሆን ተረጋግጧል። በህብረተሰቡ ውስጥ ኢንጂነር በሚል ማዕረግ ሊጠራ የሚሞክር ቢሆንም
እሱን በቅርበት የሚያውቁ አካላት ግን ይህን ማድረግ የሚያስገኝ የአካዳሚክ ዝግጅትም ሆነ ትምህርት እንደሌለው በአጽንኦት ይገልጻሉ። ከቀድሞ የዘበኝነት ስራ ተነስቶ በድንገት የብዙ ሚሊዮኖች ባለጸጋ አሊያም ቱጃር እንዲሆን ያስቻለ ዋነኛ ምዕራፍ ከታዋቂዋ ባለሀብት ከትልቅ ሰው ገዳሙ ጋር ያለው ዝምድና ነው። አዲስ አበባ ውስጥ የሚገኝና ዋጋው 70 ሚሊዮን የኢትዮጵያ ብር የሚገመት ጅምር ህንፃ ለባምላክ በመስጠት ወደ ሀብት መንገድ የመራችው ትልቅ ሰው ገዳሙ መሆኗን መረጃዎች ያረጋግጣሉ። የባምላክ ላቅ ኢኮኖሚና ማህበራዊ አውታር ከቀላል የግል ህይወት የሰፋ ነው። ከፖለቲከኞች መካከል ላቃ አያሌው የነ ባምላክ ላቅ ቡድን ውስጥ አንዱ ወሳኝ ሰው እንደሆነ ይገመታል። ላቃ አያሌውና ባምላክ ላቅ የአንድ አካባቢ ልጆች መሆናቸውም ይታወቃል። ከሀብታሞች ደግሞ ለዚህ ደረጃ ያበቃችውን ትልቅ ሰው ገዳሙን ጨምሮ እንደ አበባው ደስታና ወርቁ አይተነው ያሉ ታዋቂ ባለጸጋዎች የቅድስት ብርሃኑን አዲስ ፍቅረኛ ይደግፋሉ ተብሎ ይታመናል። አንዳንዶችም አለንልህ። ወይ ጉድ ወይ ጉድ! ከበድ ያለ ሰው በቃ ይሄ ከበድ ያለ ሰው ነው። አዎ ማጅራቱ ደንደን ያለ ነው። ደንደን ያለ ሰው ነው። ከዚህ ጋር ባንነካካ ቤታችንን በራችንን ሊያንኳኳ ይችላል። ይቅርብን። እሷ ልታነካካን ነው ሐሳቧ። እኛ እንመለስ፣ ግድ የላችሁም እንመለስ። ወንድ ልጅ ልንገርህ ምንም ይጣ ወላሂ ክብሩን የሚያሳጣውን ነገር አይፈልግም። ትክክል። ለወንድ ልጅ ትልቅ ቫልዩ ያለው ክብሩ ነው። ልንገርህ ኪሱ አይደለም። ወላሂ ክብሩን የምትጠብቅለት ሴት ካለች ኪሱ ወይ ደግሞ ያለበት ሁኔታ ምናምን አይደለም፣ ቁሱ አይደለም። በፍጹም ትክክል። ወንድ ልጅ ክብሩን ያጣ ቀን በቃ እውነቱን ነው። በቃ ምንም ነገር አይፈልግም። ሌላ ብዙ ነገር ሊያጣ ይችላል። ክብር ግን በክብሩ አይደራደርም፣ ለማንም አይመለስም ነው የምላችሁ። እኔም እንደዛው ነኝ፣ ያው ወንድ ስለሆንኩ። ቆይ መልሱልኝ እንግዲህ እኔ ስላላገባው አላቅም። ያው ግን ቆይ የቤቱን ካርታን እዩ፣ የቤቱን ንብረት እዩ፣ የመኪናው ልብሬ እዩ ምናምን የሚባለው እንዴ ንብረት ማኔጅ ለማድረግ ነው የምንገባው ወይስ ትዳርን ማኔጅ ለማድረግ ነው የምንገባው? ስላልገባኝ ነው በእውነት በስነ ስርዓት መልሱልኝ። እኔ አሁን ቤቴ ስለ ገንዘብ ሲወራ ሰምቼ አላቅም። እንትን መሬቱ በማን ነው መኪና ምናምን እኔ ሰምቼ አላቅም። ማለት እነሱ የሚያሳስባቸው ስለ ልጆቻቸው ትዳራቸው ጥሩ እግዚአብሔር በመፍራት ጸንተው ለማቆም ነው እንጂ ስለ ንብረት እኛ አካውንታንት መሆን አለብና ታዲያ ስለ ንብረት ማውራት ካለብን ስለ መኪና ስለ ልብሬ ምናምን ስለ መፋታት ደግሞ ፍርድ ቤት ሄዳችሁ ስለ ፍቺ ሰው እንዴት ነው በራሱ ላይ ሟርት የሚዘራው? ሰው በራሱ ላይ እንዴት ነው ሟርት የሚናገረው? ስለ ፍቺ ምናምን በደንብ ጠንቅቀሽ ወቂ ነው። ስላልገባኝ ነው። እስኪ መልሱልኝ እናንተ ከቻላችሁ ማለት ነው። እኔም እንዳንቺ ነኝ እህቴ፣ ምንም የገባኝ ነገር የለም። ያቺ ጆርዲ ናት ጆርዲ የሚሏት በቃ በየጊዜው እየመጣች ዱብዳ ነው የምትልብን። የምትቀባጥረው ነገር ሊያሳብደን ደረሰኩ። ምን ትላለች? የቤቱን ካርታ እዩ በማስም ነው ሊብሬው፣ ስለዚህ አትፍዘዢ፣ በአንቺ ስም አስደርጊ ምናምን እንደዛ አይነት ነገር ነው ባለፈው ያለችውና በባለፈው ቪዲዮ ሰርቼላችኋለሁ። እና በቃ የተያያዘችው ትዳር መበጥበጥ ነው የተያያዘችው። ይሄ ጆርዲ የሚሏት ሴትዮ ልክ የሴቶች ጠበቃ መስላ ግን ትዳር ላይ ከባድ የሆነ መርዝ ነው የምትረጨው። እና እኔም አልገባኝም። እስኪ እናንተ የገባችሁ ሰዎች በኮመንት ሴክሽን ጻፉልን። ብዙ ጊዜ ስለ ሪሌሽንሺፕ ታሪክ ንገረን ተብሎ ኮሜንት ይጻፋልና የገስ አንድ ታሪክ ዝም ብዬ ልንገራችሁ። ቀለል ያለ ታሪክ በጣም የቆየ ነው፣ ግን ሁልጊዜ በጣም የሚገርመኝና የሚያናደኝ ታሪክ ነው። በጣም ሩቅ ቦታ የምትኖር ነች። በሶሻል ሚዲያ ነው የተዋወቅነው። ከዛ ልጅቷ ደስ ያለችኝና የወደድኳት ለምንድን ነው የልደቴ ቀን ምን ብላ ቴክስት አደረገችልኝ? አንተ ስትወለድህ ገነት ውስጥ ያሉትም እኔ አይደለም ያልኩት እሷ ነች። ገነት ውስጥ ያሉትም አለቀሱና በጣም ኃይለኛ ዝናብ ዘነበ እና ያለቀሱት ለምደው የምንወደው ልጃችን ወደ ምድር ሄደ ብለው አለቀሱ አለች። እዛ እንደ አጋጣሚ ሆኖ እኔ ስወለድ በጣም ኃይለኛ ዝናብ ነበረ እና ዲቫይን ኦርኬስትሬሽን ሊሆን ይችላል ብዬ በየዋህነት አሰብኩና የወደፊት ባለቤቴ ነች ብዬ አሰብኩኝ። ከዛ ልጅቷ ጋር በቃ በቴክስት ብቻ ነው የምናወራው፣ አልፎ አልፎ በስልክ ብዙ ጊዜ ግን አልሰጠውም ነበር። ከዛ የሆነ ጊዜ አይ ሪሌሽንሺፓችን በጣም ሎንግ ዲስታንስ ሪሌሽንሺፕ ስለሆነ ኦፕን ቢሆን ለምን ኦፕን ሪሌሽንሺፕ አይሆንም ትለኛለች። እንዴ ኦፍኮርስ እኔ ኦፕን እንዲሆን ነው የምፈልገው፣ ኦፕን ሪሌሽንሺፕ ቢሆን ደስተኛ ነኝ እኔም አክቹዋሊ እላታለሁ። ኦሪሊ ትለኛለች። አዎ እላታለሁ። ኦፕን ሪሌሽንሺፕ ስትል መሰለኝ ግልጽነት ያለበት ሪሌሽንሺፕ ነው ኤክስፔክት ያደረኩት እንጂ ማለት የዛሬ ይሄ ኦልሞስት ምን ያክል ዓመት መሰላችሁ? ኦልሞስት 11 ዓመት 12 ዓመት አካባቢ አይ ቲንክ 11 ዓመት ምናምን ሊሆነው ነው። ከዛ እሺ ትልና በአራተኛው ቀን ነው ምናምን ነገር አይ ሃቭ ላንች ዳቴ ብላ ቴክስት አደረገችልኝ። ጠዋት ይሆን 4 ሰዓት ምናምን አካባቢ ነው። አየሁትና ላይብረሪ እየገባሁ ነበረ።
በቃ ረሳሁት። ዳቴ ምንድነው? ስፔሊንግ ኤረር ነው ምንድነው ይሄ ማለት ነው። ከዛ ደግሞ ሌሊት 9 ሰዓት ነው የምወጣው ያለው ከላይብራሪ። ከዛ ስወጣ እያሰብኩ ነው ስለ ላንች ዳቴ ስላለችና ምንድነው ዳቴ ያለችኝ ምንድነው እያልኩኝ ዶርም ገብቼ ቁጭ ብዬ አይፓዲን ከፍቼ እያነበብኩ ነው ያለሁት። ከዛ በዛ ሰዓት ላይ እንደምወጣ ታውቃለች። you didn't ask me about the ዳቴ ትላለች። ምንድነው ዳቴ? what's ዳቴ? I went on a date with a guy አለች። ዛን ቀን የተሰማኝ ስሜት አይ ቲንክ ኢፌክቲቭሊ ሊገልጸው የሚችለው የቴዲ አፍሮ ሙዚቃ ይሄኛው ሙዚቃ ላይ ማለት ነው። ይሄ ቶቶቶቶቶቶ ካለ በኋላ የሆነ የሚለው ፓርት አለ። እሱ ነው ኢፌክቲቭሊ ሊገልጸው የሚችለው። ያስገባላችኋለሁ እዚህ ጋር የዛሬ 10 ምናምን ዓመት ማለት ነው። ግን በደንብ ይገልጸዋል ይሄ ስሜት። እዚህ ነገር ውስጥ ኢንቮልቭድ መሆኔ በራሱ አንደኛ አናደደኝ። ቱ ሰም ዲግሪ የተወሰነ ትራውማታይዚንግ ነበረ እውነቱን ለመናገር ግን ጥሩ ነው። እንኳንም በጊዜ ተቋጨላለው እንኳንም አላገኘኋትም። ደግሞ ከዛ በላይ ሄዶ ቢሆን ኖሮ አትሊስት አሁን በቴክስት ነው የተገላገሉ። ኧረ የሚገርም አጋጣሚ ነው። ኦፕን ሪሌሽንሺፕ ማለት አንተም ከፈለግከው ጋር እንደፈለግኩ እኔም ከፈለግኩት ጋር እንደፈለግኩ ሆናለሁ፣ ግን ደግሞ አንድ ላይ ነን ማለት ነው። ኦፕን ሪሌሽንሺፕ ማለት እሱ ነው። እሱ ደግሞ የመሰለው ግልጸኝነት፣ ግልጽ የሆነ ወይም ክፍት የሆነ ግንኙነት ነው የመሰለው፣ ግን አይደለም። እሷ ከሌላ ጋር እየተዳራች ነው። ዘፈኑ ነው የተመቸኝ። ዘፈኑ በጣም ተመችቶኛል። ይገልጸዋል ብሎ ያስገባው ዘፈን ማለት ነው። በጣም ይመች። የዛሬ ቪዲዮአችን እስካሁን ያያችሁትን ይመስሉ ነበር። በአብዛኛው ፈታ ዘና እንዳላችሁ ምንም ጥርጥር የለኝም። ስትገቡ መሰስ ብላችሁ የገባችሁ ስትወጡ ሰብስክራይብ አድርጋችሁ ውጡ። እንዲሁም ቪዲዮ ከተመቻችሁ ደግሞ የላይክ በተኗን መጫን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። ሰላም ያገናኘን።